ውሃ ከየት ተገኘ? ሃይድሮጅን ሲደመር ኦክሲጅን። ኧረ እባክህ ሃይድሮጅንና ኦክሲጅን የት ተገኘ? በጣም እኮ ነው ጅልነቱ ሰው ማለት ነው። ለመሸሸግ እንደው እባብ አሉ። እባብ ምስኪን፣ እንደው እባብ ምስኪን እኮ ነው። እባብ ምስኪን ነው። ራቁቱን የቆመ ሰው አይበላም። ታውቃላችሁ አይደል? መለመል ግንድ ከሆናችሁ አይነካም። የት አባቴ ልሸጎጥ ብሎ ማለት ነው። ሰው ልብስ ጣል ካረገ ይበላል። ለምን ቢሉ ነድፌው ደበቃለሁ ብሎ ነው አሉ የሚበላው። እና ተመልከቱ፣ እንደው ሳይንስ መደበቂያ ይፈልጋል። ውሃን እግዚአብሔር ፈጠረ ማለቱን ንቆ ሃይድሮጅን ሲደመር ኦክሲጅን። እሺ ሃይድሮጅን ሲደመር ኦክሲጅን ከየት አባቱ መጣ? መልስ የለው። አተም ከየት መጣ? ፍንዳታ። እሺ እሱ ከየት መጣ? ዝግመተ እሱ ከየት መጣ? የትም ዞረ የትም አደርስም ማለት ነው። ያው እግዚአብሔር ማለት አለብህ በሉ። ያው እግዚአብሔር በሉ። ውሃን ያለ ውሃን የፈጠረው እናንተ እንደምትሉት ተደማምሮ አልመጣም። ስለዚህ ተመልከቱ፣ ብርሃንን ያለ ብርሃን አመጣው። ያለ ብርሃን ያንን ያመጣውን ብርሃን ብሎ ስም ሲጠራው እግዚአብሔር ብርሃንነቱን አጥፍቶ ለብርሃን ስም አልሰጠም ነው ዋናው ሐሳብ። እግዚአብሔር የባህሪ ብርሃን ነው። አሁን በዚህ ነው የምንመልሰው። እግዚአብሔር በሉ ሁላችሁም የባህሪ ብርሃን ነው። ፀሐይ ደግሞ ከእግዚአብሔር ብርሃንነት ብሩህ እግዚአብሔር ያስገኛት ብርሃን ናት። መልሱ እሱ ነው። ፀሐይ ብርሃን ናት አይደለችም? ማን ያመጣት? እግዚአብሔር ያመጣት። እግዚአብሔር ብርሃን ነው ስንል ብርሃን የሌለው ብርሃን ነው። ፀሐይ ብርሃን ናት ስትል ብርሃኗ እግዚአብሔር የሆነላት ብርሃን ፀሐይ ናት። እግዚአብሔር ብርሃን ነው፣ እኔ የዓለም ብርሃን ነኝ ሲል አስገኝ የሌለኝ ብርሃን የሆንኩ ብርሃናዊ ባህሪዬን ራሴን በራሴ የምሰውር ብሩህ ባህሪ ያለኝ እኔ ነኝ አለ እግዚአብሔር ራሱ። እንዴ እግዚአብሔር ልብስ አይለብስ በምን ይሸሸጋል ስትሉኝ፣ እግዚአብሔር ብርሃን ለብሶ ይኖራል። እንዴ ብርሃን ከለበሰ ብርሃን ይገልጣል እንጂ እንዴት ይሸሽጋል ስትሉ፣ እግዚአብሔር ሸሽግ ካለው ይሸሽጋል ነው መልሱ። እግዚአብሔር ሸሽግ ሲለው ምን ይላል? ይሸሽጋል። በቃ እግዚአብሔር አንደው እኮ በሞት እየሰማችሁ ነው አይደል? እየሰማችሁ ነው። አፈር ሰው ሆኖ ያውቃል። አፈርን ሰው ያደረገ እግዚአብሔር ብርሃንን ሸሽግ ቢለው እንዴት አይሸሽግም? ይሸሽጋል። እግዚአብሔር ሁሉ ይቻለዋል። ስለዚህ ተመልከቱ፣ እግዚአብሔር ብርሃን ነው ስንል የባህሪ ብርሃን፣ ሐዋርያት ብርሃን ናቸው ስንል ከእግዚአብሔር ብርሃንነት የተነሳ እግዚአብሔር ብርሃን አድርጎ የሾማቸው ብርሃን ናቸው። ብርሃን ያላቸው ብርሃን ናቸው ማለታችን ነው። እድሜ ብርሃን ነው ስንል ክርስቶስ በብርሃን እንድንመላለስበት አንሶሶ እንዘብክሙ ብርሃን ሳለላችሁ ተመላለሱ፣ እድሜ ሳለላችሁ ተመላለሱ። አንድም ብርሃን ሐዋርያት ሳሉላችሁ ተመላለሱ። አንድም ሐዋርያትን የሾምኩ በሐዋርያት አድሬ